በአንድ ብር ማች ያደርጋሉ። ሊጫወትበት አይመስላችሁ? ማች ያደርጋሉ። በእድሜ ራሱ የምትበልጠው ነው የሚመስለኝ እኔ ጋይስ። እሱ ረዣዥም ጫማ ላይ ቆሞ ለመርዘም የሚንጠራራ ልጅ ሆኖ ነው እኔ አንድ ብር ነው ያየሁት። ፊቱና እዚህ ጋር ያለው ጡንቻ ብቻ ነው የሀብታም ልጅ የሚያስመስለው። ያ እና ረዣዥም ጫማ እየለበሰ ረዥም ለመሆን የሚንጠራራ ልጅ ሆኖ ነው ያየሁትና ግን አሪፍ ነው። ሙድ የገባው ልጅ ነው። ደስ የሚለው ነገር ነገሮችን አይቶ የሚናገርበት መንገዶች ደስ ይለኝ ነበር። ፊቱን ሳይገልጽ በፊት የሚረግጥበት መንገድ ደስ ይለኛል። ፊቱን ከገለጠ በኋላ የሚያወራውም አይገባኝ። ለምን እንደማይገባኝ አላውቅም። ያ አንድ ብር ጥርስን አስነቅለው ይሄ ድርብርቡን ጥርስ አስነቅለው። ለማርታ ጎይቶም ግን ጢባጢቤ የሚጫወትብሽ ይመስለኛል። የእውነትም ነግርሽ ነገር ቆንጆ ሆኖ ምናምን ሆኖ አይደለም። አይ ቲንክ እንደ ትልቅ እኔ እንዳየሁሽ እንደዛ የሚያይሽ ይመስለኛል። ለአንቺ ትንሽ ወጠጣ ይመስለኛል አንድ ብር ደግሞ መስፈርቱን ሲናገር ቀይ ሴት በጣም ነው የምወደው ብሎ የተናገረ ሰው። አንቺ ደግሞ ፊልም ላይ ራሱ ቀይ ሆነሽ ለመቀረጽ የምትከብጂ ልጅ ነሽ። የእውነት ላይቭ ቲክቶክ ላይ ፊልተር ካልተጠቀምሽ በስተቀር ማለት ነው። የሙቪዎች ካሜራዎች ራሱ ለማቅላት የተቸገሩ ነው የሚመስለኝ። ያ የእውነት ከአንድ ብር ጋር ማች አታረጊ። ወይ እኩላችሁ በእድሜ ወይ ቢያንስ 2 ዓመት ምናምን ትበልጫለሽ፣ ወይ እሱ ቀንጭሮ ነው። ብቻ ማች አታረጉ። የእውነት ነው የምነግርሽ ማርታ። ሙድ ቢሆን ጥሩ ነው፣ ግን ገበያሽ እንደሚዘጋብሽ ነው የምነግርሽ። እኔ ዝም ብዬ አንድ ብርን ሳይሆን በደ ይመስለኛል። ሶሪ ይሄስ መሰማት መብቴ ነው። አየዋ እና ሮጦ ነው እኮ ሊያቅፋት የተሯሯጠው። ከዛን ሲያይ ስንት ነገር አለ አይተናል። ለምን ወደኋላ እንደቀረም እናውቃለን። ያ የእውነት እና በጣም ከሱ ጋር ለመታማት መሄድሽ ክብርሽን አትፈልጊውም። የእውነት ባለጌ ልጅ ነው ምናምን እያልኩ አለም። አይ ዶንት ኖ ማች አታረጉ ማርታዬ። አንድ ብርም ይመቸኛል፣ ግን ማች አታረጉ። እንደ ካፕል ሳይኮሎጂስት እንደምናገረው የእውነት አታረጉ። እኔ እንጃ አታረጉ። እና ሰውነትሽ ከወረደ በኋላ በአዲስ እንደ ጌታ ጣትሽን መጥባት ጀምረሽ ከሆነ እናስታውሰሽ ብለን ነው። እንደገና አንድ ብር ማርታ ጎይቶምን በጣም ማድነቅ ጀምሮ ነበር። ከሆነ ቀን ጀምሮ የሆነ ፊልም ካስመረቀች ጀምሮ ጋይስ ፖስተሯን ከኋላ ለጥፈው ሲዘፍንላት ነበረ። ያ አሁን ተጠባበሱ ፍቅረኛ ማቾች ናቸው ለማለት አትቸኩሉም። አንድ ብር ደጅ እየጠና ነው ማለት ያለባችሁ። ለምን አትሉኝም? የፊልሟ ኮንሰርት ጊዜ ከኋላ በፖስተሯ እየዘፈነላት ነበር። ወድጄ ካንቺ ሌላ እዚህ ምድር ላይ አዲስ አበባ ላይ ኢትዮጵያ ላይ አንድ ቆንጆ ሴት የለም ምናምን እያለ እየዘፈነላት ነበር። አንድ በይ እና ፎንቃ ሳይገባለት አይቀርም አንድ ብር። እንደዛ ነው። አብረው ናቸው። እሱን አላውቅም፣ አላጠራውም። ግን ጀስት ፍሬንድ ይመስሉኛል። ግን አንድ ብር የወደዳት ይመስለኛል ማርታ ጉተሙን ሳስበው ፎንቃ ይመስለኛል። ደግሞ አንድ ሰው እንዳይናገረኝ ጋይስ ምን ነው ላይ ካታረጉት እንዴ? ይመሳቸው ከተጠባበሱ ምን አባቱ ያምራሉ። ሁለቱም ወጣቶች ናቸው፣ ቆንጆች ናቸው። ደግሞ ማርካቢቱም እንዴ ነው ያማረባት ጋይስ። በስመ አብ ጌታ እንዴ ነው ያማረባት። አበባን የሚሰልችላችሁ ዋው ጌታ። አንድ ቪዲዮ ሲቀባበላየው ማርታ ጎይቶም እና አንድ ብር ቪዲዮ ለቀው ነበረ ጋይስ። ሳይው ልቤ ትርክከከከከከን ያሉት ሁለቱንም ሳያቸው በጣም ነው የሚያምሩት። ቢጣበሱልን ደስ ይለናል። ያምራሉ። ያምራል ቪዲዮአቸው በጣም ነው የሚያምረው። አንድ ብር ማርታ ጎይቶምን በጣም ማድነቅ ጀምሮ ነበር። ከሆነ ቀን ጀምሮ የሆነ ፊልም ካስመረቀች ጀምሮ ጋይስ ፖስተሯን ከኋላ ለጥፈው ሲዘፍንላት ነበረ።
ያ አሁን ተጠባበሱ ፍቅረኛ ማቾች ናቸው ለማለት አትቸኩሉም። አንድ ብር ደጅ እየጠና ነው ማለት ያለባችሁ። ለምን አትሉኝም? የፊልሟ ኮንሰርት ጊዜ ከኋላ በፖስተሯ እየዘፈነለት ነበር። ወድጄ ካንቺ ሌላ እዚህ ምድር ላይ አዲስ አበባ ላይ ኢትዮጵያ ላይ አንድ ቆንጆ ሴት የለም ምናምን እያለ እየዘፈነላት ነበር። አንድ በይ እና ፎንቃ ሳይገባለት አይቀርም አንድ ብር። እንደዛ ነው። አብረው ናቸው። እሱን አላውቅም፣ አላጠራውም። እሱን አላጠራውም፣ ግን ጀስት ፍሬንድ ይመስሉኛል። ግን አንድ ብር የወደዳት ይመስለኛል ማርታ ጉተሙን ሳስበው ፎንቃ ያገኝ ይመስለኛል። ደግሞ አንድ ሰው እንዳይናገረኝ ጋይስ፣ ምን ነው ላይ ካታረጉት እንዴ? አንድ ብርን እንግዲህ እናንተስ ምን ሀሳብ አስተያየት አላችሁ? It's some little kid, no,